እንደሚታወቀው በጣም ብዙ ሰዎች ጭንቀት ውስጥ ናቸው። ግን ጭንቀቱ ለምን ከየት እንደሚመጣም አናውቅም። ብዙ ጊዜ ሰዎች ባል ከሚስት ጋር፣ ሚስት ከባል ጋር፣ ከልጆቻቸው ጋር ወላጆች ያላቸው ግንኙነት ሲበላሽ ሲያዩ ወይም የጤና ችግር፣ ገንዘብ ማጣት ጭንቀት ውስጥ የከተተን ነው የሚመስለን። ግን እውነታው እንደዛ አይደለም። ምንድን ነው ጭንቀት ውስጥ የሚከተን ማለቴ አንዳንድ ሰዎች ያውቃሉ፣ በእርግጥም ያውቃሉ፣ ምን ጭንቀት ውስጥ እንደከተታቸው ያውቃሉ። አብዛኛው ሰው ግን መንስኤውንም ጭምር አያውቅም። አሁን እዚህ እኔ ምንድን ነው የገባኝ እስካሁን ባለኝ እይታ ምን የገባኝ ነገር በህይወቴ ምንድን ነው ኃላፊ ጊዜ ውስጥ የተከሰቱ ነገሮች አሉ። በማደግ ሂደት ውስጥ የተከሰቱ በህይወታችን የሆኑ ነገሮች አሉ። ጥሩም መጥፎም እንደ ሰው ልዩነት ማለት ነው። እንደ ባህል ያደግንበት ባህል እና አኗኗራችን የተከሰቱ ነገሮች አሉ። እነኚህ መጥፎም ጥሩም ነገሮች ተከስተዋል። ግን አሁን ላይ አድገን ደርሰናል። በዚህ አሁን በሚባል ጊዜ ላይ ደርሰናል። አሁን ግን እየተጨነቅን የሆነ የምናልመው ህይወት አለ። ግን ከዛ የሆነ የሚጎትተን የሚመስለን ነገር አለ። ያ ነገር ነው ጭንቀት ውስጥ የሚከተን ማለት ነው። እኛ የምናስበው ነገር አለ። እዛ የምናስብበት ቦታ ላይ ደግሞ እንዳንደርስ ወደኋላ የሚጎትተን ነገር አለ። እሱም በስሜት ነው የሚገለጸው። ሁሉም ነገር በነገራችን ላይ በህይወታችን የሚከሰቱ ነገሮች በሙሉ በስሜት ነው የሚገለጹት። ሁሉም ማለት ነው። አንድን ሀሳብ ለምሳሌ አስቡ፣ ጥሩም መጥፎም በምንድን ነው የሚገለጸው? በምንድን ነው የምናውቀው? ሰውነታችን ውስጥ በስሜት ነው። ትውስታም እንደዛው፣ ጸጸትም ደስ የሚል ትውስታም ካለን ኃላፊ ጊዜ ውስጥ ያለው በስሜት ነው የምናውቀው። ስለ ወደፊት ስናስብ ደግሞ ወይ ፍርሃት ወይም ስጋት እና ተስፋ ሊታየን ይችላል። ተስፋ ደስ በሚል ስሜት ሰውነታችን ውስጥ ይሰማናል። ፍርሃት ወይም ስጋት ደግሞ በመጥፎ ስሜት ሰውነታችን ውስጥ እንሰማለን ማለት ነው። እምነትም ልክ እንደዛው፣ ሀሳብ፣ ትውስታ፣ እምነትም ልክ እንደዛው በድሮ ጊዜ ወይም ባሳለፍነው ጊዜ ህይወታችን ውስጥ መጥፎ እምነቶችን ተቀብለን ከሆነ ለምሳሌ ስለ ገንዘብ ያለን እምነት መጥፎ ወይም ከተፈጥሯችን ጋር ማይሄድ ከሆነ በውስጥ በኩል ለምሳሌ በውጭ በኩል ሰዎች ስለ በጣም ብዙ ገንዘብ ከአቅማችን በላይ ስለሆነ ነገር ማውራት ሲጀምሩ በውስጥ በኩል መጥፎ ስሜት ሊሰማን ይችላል። አይገባኝም የሚል እምነት በውስጣችን ኃላፊ ጊዜ ውስጥ ገብቶብን ሊሆን ይችላል ማለት ነው። እሱም በስሜት ነው የሚገለጸው። ስለዚህ የሰውን ልጅ ህይወት የሚገዛው ስሜት ነው ማለት ነው። ወደፊት እንድንሄድም ወደኋላ የሚጎትተንም ስሜት ነው። ያ ስሜት ከየት ነው የሚመጣው? በማደግ ሂደት ውስጥ ያሳለፍናቸው ጥሩ መጥፎ ነገሮች ናቸው እነኚህን አሁን ያለንበትን ቦታ የፈጠሩት ማለት ነው። እንዴት አድርገን ነው ከዚህ አሁን ከተገለጠው ጭንቀት ውስጥ ምንወጣው ወደሚለው እንሄዳለን ማለት ነው። አሁን ምንድነው የምናደርገው? መንስኤውን ወደ መለየት ነው የምንሄደው። በመጀመሪያ መንስኤው ምንድን ነው? ከየት ነው እየመጣ ያለው አሁን የተገለጠው ነገር ወደሚለው እንሄዳለን። እሱን ለማድረግ ደግሞ ማንነታችንን መረዳት እጅግ በጣም አስፈላጊ ነገር ነው። ወደ እሱ እንሄዳለን ማለት ነው። እንዴት ነው የምናደርገው? አሁን ሁላችንም እናውቃለን። በነገራችን ላይ ይህን ነገር የሁሉ ነገር መምጫው በውጭም በኩል ያለው እኛም ጭምር የመጣንበት ዓለም አለ። የማይታይ የማይሸተት የማይዳሰስ ዓለም አለ። እሱን ክርስቲያኖች እግዚአብሔር፣ ሙስሊሞች አላህ፣ ሌሎች ጥንታዊ ባህል እና አስተምሮት ውስጥ በተለያየ ስም ይገለጣል። ሳይንቲስቶችም አሁን ድረስ የሚሉት የሚጠቀሙት በእርግጥ በሌላ ቋንቋ ቢጠቀሙ በሌላ አባባል ቢሉም ያምኑበታል። ያ ዓለም አለ። ማይታይ፣ ማይጨበጥ፣ ማይዳሰስ፣ ማይቀመስ፣ ማይነካ፣ ማይሸተት፣ ማይሰማ ዓለም አለ። ከዛ ዓለም ውስጥ ነው የመጣነው ብለን ሁላችንም እናምናለን። ያ ቤዝመንት አለ፣ መጀመሪያ መሰረት አለ። ከሱ በመቀጠል ያለውን ደግሞ ነግራችኋለሁ። እግዚአብሔርም ሰውን ልጅ ከፈጠረ በኋላ ሰው ውስጥ የራሱን ብርሃን አጋባበት ይላል። ይሄ ቁርአን ውስጥ አለ፣ መጽሐፍ ቅዱስ ውስጥ አለ። በነገራችን ላይ ይህንን የምላችሁ ስለ ሃይማኖት አይደለም። እዚህ እያወራሁ ያለሁት እንድትሰሙ ማለት እዚች ጋር እያወራሁ ያለሁት እውነትን ለማየት ነው። እውነትን አሁን በሁለት መንገድ ነው የማየው እኔ። ሳይንስ ላይ አለ፣ መንፈሳዊ ዓለሙ ላይ አለ። አሁን እዚች ጋር ሳይንስ ላይ ልቆይ ብዬ ብል
ብዙ ዓመታትን ነው የሚቆጥረው። ምክንያቱም ሳይንስ እያደገ የሚሄድ ነገር ነው። መንፈሳዊ ዓለም ወይም መንፈሳዊ አስተምህሮት ላይ ግን በግልጽ የተጻፉ ህጎች አሉ፣ መሪሆች አሉ፣ ስነ ፍጥረታዊ ህጎች አሉ ማለት ነው። በአጭሩ እዛ መሄድ ነበረብኝ ለማለት ነው፣ እውነትን ለማግኘት። እውነትን ፈላጊ ነኝ ሁል ጊዜ ማለት ነው። እውነትን ነው የሚፈልገው። እውነት መንፈሳዊ መጽሐፍት ላይ ነው በግልጽ የተጻፈው። እዛ ሄጄ ስላየሁኝ ነው እዚህ ልነግራቸው የፈለግኩት። ስለዚህ ስለ ሃይማኖት አይደለም ማለት ነው እዚህ የማወራው። እና ምንድነው ቁርአን ላይ ምን ይላል? እግዚአብሔር ወይም አላህ የሰውን ልጅ ከምድር ሸክላ ካበጀ በኋላ ከሩሄ ብርሃንን አገባበት ይላል። ከእሱ ጋር ሚስተካከል ተመሳሳይ የሆነ ነገር መጽሐፍ ቅዱስ ላይ አለ። የሰውን ልጅ ከምድር አፈር አበጀ፣ የህይወትንም እስትንፋስ እፍ ብሎ አገባበት፣ ሕያው ነፍስ ያለው ሆነ ይላል። ያ ብርሃን አለ ማለት ነው። በሁሉም ሰው ውስጥ ያ ብርሃን አለ፣ እኔም ውስጥ አለ። እዚች ምድር ላይ በጣም ትልቅ ቦታ ደርሷል የምንለው ሰውም ውስጥ አለ። መንገድ ዳር ሆኖ የኔ ቢጤ የሚባሉ ሰዎች አሉ፣ እነሱም ውስጥ አለ። ይህ በውጭ በኩል የምናሳየውን ህይወት ልዩነት የፈጠረው ያንን ብርሃን በውስጣችን የመመልከትና ያለመመልከት ልዩነት ብቻ ነው የፈጠረው ማለት ነው። ስለዚህ የትኛውም ሰው መሆን የፈለገውን ሰው መሆን ይችላል የሚል እምነት አለኝ ማለት ነው። ያ ብርሃን አለ። በመቀጠል ምንድነው የሆነው? ከሰዎች ማለት ነው የተቀበልናቸው ነገሮች አሉ። በተለይ ከወላጆቻችን፣ ከእናት ከአባት፣ ከወንድምና እህት፣ ከታላላቆቻችን፣ ከጎረቤት፣ ከቤተ ዘመድ አለፍ ስል ደግሞ ከመምህራን የተማርናቸው ነገሮች አሉ። ከትምህርት ቤት ጓደኞቻችን፣ በዙሪያችን ከነበሩ ሰዎች በሙሉ ያጠራቀምነው ማንነት አለ። ጥሩም መጥፎ፣ ወደፊት መወስደንም ወደኋላ የሚጎትተንም ነገር ሰብስበናል። ያ የሰበሰብነው ነገር ካደግን በኋላ አሁን ላይ ደረስን። አሁን ላይ ደግሞ በህይወታችን የሚገጥሙን ነገሮች አሉ። ጥሩም መጥፎም ይገጥመናል። ብዙውን ጊዜ አሁን የሰው ልጅ አእምሮ ምንድነው ከጥሩ ይልቅ መጥፎ ነገር ላይ ስለምናተኮር ምን ይሆናል? ያተኮርነው ነገር እየገዘፈ ይሄዳል። ያ ነገር ደግሞ ምን ያደርጋል? ጭንቀት ውስጥ ይከተናል ማለት ነው። ለምሳሌ አሁን ብዙ ሰዎች የሚጨነቁባቸው ነገሮች ውስጥ ሶስቱ እና ወሳኞቹ ምንድናቸው? አንደኛው ገንዘብ ነው። በተለይ ኢትዮጵያውያንና አፍሪካውያን የምንቸገርበት ችግር አንደኛው ገንዘብ ነው። በመቀጠል ግንኙነት ነው። ባል ከሚስት ጋር ያላት ግንኙነት፣ ሚስት ደግሞ ከባል ጋር ያላት ግንኙነት፣ ያ ግንኙነት በጣም በጣም ወሳኝ ነው። ሶስተኛው ምንድነው? ሶስተኛው ጤና ነው። ገንዘብ፣ ከሰዎች ጋር ያለን ግንኙነት፣ ሶስተኛው ጤና። በነገራችን ላይ እርስ በርስ የሚመጋገቡ ነገሮች ናቸው። አንደኛውን አፈክት ያደርጋል። ለምሳሌ አንድ ሰው አሁን ጤናማ መሆን ቢፈልግ ወይም ጤናው ቢጓደል ስራውን መስራት አይችልም። ስራውን አፈክት ያደርጋል። ስራውን ካልሰራ ደግሞ ገንዘብ አያገኝም። ገንዘብ ካጣ ደግሞ የተለያዩ ችግሮች ውስጥ ሊገባ ይችላል ማለት ነው። ሁሉም ነገር ኢንተርዲፐንደንት ነው። አሁን ጭንቀት ከየት ነው የሚመጣው ስንል አብዛኛው ሰው የጭንቀቴ መንስኤው በውጭ በኩል የተገለጠው ነገር ነው። ለምሳሌ የጤና ችግር፣ ገንዘብ ማጣት፣ ግንኙነት ወይም የቤተሰብ መበተን ወይም የትዳር መፍረስ ነው የሚመስለው የጭንቀቱ መንስኤ። ግን እንደዛ አይደለም። መጀመሪያውኑ ይህንን የተገለጠው ነገሮችን አሁን የነገርኳቸውን ሶስቱን ነገር የፈጠረው ማንነታችን አለ በውስጣችን ማለት ነው፣ መንፈሳዊ ማንነታችን ውስጥ። እዛ ነው ሁሉም ነገር የሚስተካከለው ማለት ነው። በውጭ በኩል ያለውን ነገር ለማስተካከል ነው የሚታገሉት በጣም ብዙ ሰዎች ማለት ነው። በታገሉ ቁጥር ደግሞ ትግሉ እየባሰ ጭንቀቱ እየባሰ ይሄድና ምን ይሆናል? ጤንነታቸው ላይ ችግር ይመጣል ማለት ነው። እኔ ከማሳያቸው ነገሮች በዋናነት አንደኛው ጭንቀትን መቀነስ ነው። በመቀጠል ደግሞ ጤናን ማስተካከል። አብዛኛው የጤና ችግር የሚመጣው በውስጥ በኩል የሚሰማን ስሜት የምናስተዳድርበትን መንገድ ባለመረዳታችን የሚመጣ ነገር ነው። ጤና ግንኙነትን አፈክት ያደርጋል። ግንኙነት ደግሞ ሌሎችንም ነገሮች አፈክት ያደርጋል። ሁሉም በአንድ ላይ ነው ያለው ማለት ነው ህይወት ሲኖር። አሁን በውጭ በኩል ከተገለጠው ነገር ጠለቅ ወዳለው ማንነታችን ቅድም ላይ ከሌሎች ሰዎች የተቀበልነው ማንነት አለ፣ ጥሩም መጥፎም። ከጥሩ ይልቅ መጥፎ ይጎላል ደግሞ ሰው ላይ ስንመጣ ማለት ነው። ሰዎች ላይ ስንመጣ
ምንድነው ያ የገባብን የተቀበልነው ማንነት ነው ውጤት እየፈጠረ ያለው። አሁን ደግሞ ያንን የገባብንን ስለማንመለከት ስለማናስተውል በውጭ በኩል ከተገለጠው ነገር ጋር ነው ግብ ግብ ውስጥ የምንገባው የምንታገለው። በታገልን ቁጥር ደግሞ ጭንቀቱ እየጨመረ ችግሩም እየተባባሰ ይሄዳል። ይሄን ነገር ለማስተካከል የመጀመሪያው የምናደርገው ነገር ይቅርታ ነው። ስላለፈው ነገር ጸጸት ማቆም ማለት ነው። መጸጸት ማቆም። እሱን ለማድረግ ደግሞ ይቅርታ ማድረግ ያስፈልጋል። አብዛኛው ሰው ግን ይቅርታ ማድረግ አይችልም። ለምን ከተባለ በስሜት ተሞልቷል። ማለቴ ወደ መፍትሄው ለመሄድ ራሱ ጊዜ የለውም። አብዛኛው ሰው እኔ እንደማስተውለው ከሆነ ማለት ነው ጊዜ የለውም። ለምን ከተባለ ከችግሩ ጋር መታገል መፍትሄ ያመጣል ብሎ ስለሚያምን ነው። ብዙ ሰው ከሚታየው በውጭ በኩል ከተገለጠው ነገር ጋር የሚታገለው በደንብ የሚታገለው ማለት ነው። በታገሉ ቁጥር ግን ኃይላቸው እየተሟጠጠ ይሄዳል። ጤንነታቸው ይበላሻል። ሌሎችም በውጭ በኩል ያሉ ነገሮች እየተበላሹ ይሄዳሉ። መፍትሄው ምንድን ነው ካላችሁኝ፣ መፍትሄው አሁን የተፈጠረው ውጤት የኃላፊ ጊዜ ማንነታችን ነው የፈጠረው። ከኃላፊ ጊዜ ጋር መታገል ማለት ከድሮ ማንነታችን ጋር ተቃቅፈን መኖር ማለት ነው። ስለዚህ አሁን ከተገለጠው በውጭ በኩል ከወጣው ውጤት ጋር መላቀቅ ያስፈልጋል። እሱን ለማድረግ ደግሞ ይቅርታ ማድረግ ያስፈልጋል። በተለይ ከሰዎች ጋር የነበረን ግንኙነት፣ ብዙውን ጊዜ ሰዎች ናቸው እንደዚህ አይነት ችግር ውስጥ የሚያስገቡ። ከሰዎች ጋር የነበረን መጥፎ ግንኙነት ካለ እዛ ውስጥ የተሳተፉ ሰዎችን ይቅርታ ማድረግ። ይቅርታ እንዳናደርግ ደግሞ የሚይዘን ነገር አለ። እሱም ስሜት ነው። እሱን ስሜት ከሰውነታችን እንዴት ነው የምናጸዳው ወደምለው እንሄዳለን ማለት ነው። ይቅርታ ነው ብያቸዋለሁ። ይቅርታ የምናደርገው ደግሞ በሀሳብ ሳይሆን በስሜት ነው። ምክንያቱም ስሜት ነው ይቅርታ እንድናደርግ ወይም እንዳናደርግ የሚከለክልን። እሱን ለማድረግ ቴክኒኮች አሉ፣ በጣም ብዙ ቴክኒኮች አሉ። ከእነኚህ ቴክኒኮች ውስጥ እኔ በጣም ሪከመንድ የማደርገው ምንድን ነው EFT የሚባል አለ፣ ኢሞሽናል ፍሪደም ቴክኒክ የሚባል አለ። እሱን ቴክኒክ አሳያቻለሁ ማለት ነው። እሱ የሚሰራው እንዴት ነው? በዋናነት ስሜቶች የሚጠራቀሙባቸው ቦታዎች አሉ፣ የሚታወቁ ቦታዎች ማለት ነው። ኢነርጂ ሰንተር ይባላሉ። እነኚህ ኢነርጂ ሰንተሮች ምን ይሆናሉ? መጥፎ ስሜቶች ሰውነታችን ውስጥ ሲጠራቀሙ ቦታዎቹ ላይ ልክ እንደ ቧንቧ ነው በእኛ ውስጥ የሚፈስ ኃይል አለ፣ መንፈሳዊ ኃይል አለ። ያ ኃይል በትክክል ሰውነታችን ውስጥ እንዳይፈስ እነኚህ ቦታዎች ላይ ሆነው ይገድባሉ ማለት ነው። ልክ ሲገደብ መፍሰስ የነበረበት መድረስ የነበረበት ቦታ ላይ ሳይደርስ ሲቀር ካለፈበት ቦታ ላይ ደግሞ ይበዛል ማለት ማለፍ የነበረበት ቦታ ብሎክ ሲደረግ እዚህ ጋር በዝቶ እዚህ ያንሳል ማለት ነው። ያ ኃይል ሰውነታችን የሚመግበን ኃይል ያ ሲሆን ምን ይሆናል? ሰውነታችን በሽተኛ ይሆናል ማለት ነው፣ ይታመማል ማለት ነው። እሱን ለማድረግ እነኚህ ቦታዎች እየነካካን ኃላፊ ጊዜ ውስጥ የተፈጠረውን መጥፎ ክስተት እያስታወስን ስሜቱ በደንብ እንዲሰማን ስናደርግ ምን ይሆናል? ስሜቱ እየለቀቀን ይሄዳል። እየደጋገምን ስንሰራ እየለቀቀን ይሄዳል። ሰውነታችን እየተረጋጋ ስሜቱ እየጎደለ ሲሄድ ስለ ወደፊት ማሰብ እንጀምራለን ማለት ነው። ማሰብ እንችላለን በነፃነት። እሱን ነው የምናደርገው ማለት ነው። አንደኛው መንገድ። ሌላኛው መንገድ ምንድን ነው? ሰመመን ነው። ሰመመን ላይ የምንሆንበት ጊዜያቶች አሉ። አንደኛው ምሳ ሰዓት አካባቢ ምግብ ከበላን በኋላ ሰውነታችን ስለሚደክም እንቅልፍ የሚይዘን ሰዓት አለ። የዛኔ ሰመመን ውስጥ እንገባለን። የዛኔ መሆን የምንፈልገው አሁን የተገለጠው ችግር አለ፣ ግን መሆን የምንፈልገው ሰው አለ። ያንን መሆን የምንፈልገው አይምሯችን ውስጥ ያለውን ሰው በዛ ሰመመን ሰዓት ላይ ምን እናደርጋለን? በውስጣችን ኤክስፒሪየንስ እናደርጋለን ማለት ነው። ስሜቱ በደንብ እንዲሰማን እናደርጋለን። ያ የወደፊቱ ሰው ማንነቱ በደንብ እንዲሰማን እናደርጋለን። ያ ማንነት ሲቀየር በውጭ በኩል ያሉ ውጤቶች በሙሉ ይቀየራሉ። ይሄንን ደጋግማችሁ በመስራት ልትለማመዱ ልታውቁት የምትችሉት ማለት ነው። በተግባር ነው ልታውቁ የምትችሉት ማለት ነው። እነኚህ ሁለት መንገዶች ናቸው። አንደኛው ይቅርታ ማድረግ ነው፣ ከኃላፊ ጊዜ ጋር መታረቅ ነው። በመቀጠል ያለው ደግሞ ወደፊት የምናስበውን ህይወት የቀረጽነው ራዕያችንን ወይም ህልማችንን ወደ ሰመመን ስንወርድ ማለት ምሳ ከበለን በኋላ ወይም ሌሊት ከመተኛታችን በፊት ከ4 ሰዓት አካባቢ ምንተኛ ከሆነ ከ3 ሰዓት ተኩል አካባቢ ጀምሮ ስለ ራዕያችን ማሰብ መጻፍ እንችላለን። ምንጽፋና የምናስበው ነገር የዛኔ ምን ይሆናል? ሌሊት ስንተኛ ፈጣሪ ወኛ ውስጥ ያጋባል ማለት ነው፣ ማንነታችን ውስጥ ዘንድ ልክ ስነቃ ምን ይሆናል?
ያንን ማንነት ይዘን ነው የምንነሳው። እሱን ሌሊት ሌሊት እየደጋገምን ስንተኛ ምን ይሆናል? ማንነታችን ይሆንና ባህሪያችን መለወጥ ይጀምራል። ባህሪያችን ሲለወጥ ጤናችን ይለወጣል። ከሰዎች ጋር ያለን ግንኙነት ይለወጣል። ሀብትም እንደዛው ይመጣል ማለት ነው። ሶ በዚህ ሁለት መንገድ ነው መለወጥ የምንችለው። ሶ የመጀመሪያ አሁን ምንድነው የምናደርገው? መንስኤውን መለየት ነው። መንስኤው የትኛውም በውጭ በኩል በህይወታችን የሚከሰተው ነገር መንስኤው በውስጣችን ነው ያለው። ያ ነገር በውስጣችን ባይኖር ኖሮ በውጭ በኩል አናየውም ነበር። ስለዚህ ሰው ላይ ከመፍረድ በውጭ በኩል ያሉ ሰዎች ናቸው ባለሁበት ቦታ እንዲቀር ያደረጉኝ ወይም በዚህ ችግር ውስጥ የከተቱኝ ከምንል ኃላፊነት መውሰድ ማለት ነው። ምክንያቱም እኔ ስላለሁኝ ነው ይሄ ነገር የተፈጠረው። ሶ የኔ እይታ ነው ነገሩን መጥፎ አድርጌ እንዲስል ወይም ጥሩ አድርጌ እንዲመለከት የሚያደርገኝ ማለት ነው። ሶ ኃላፊነት መውሰድ ያስፈልጋል ማለት ነው። ይህንን ኃላፊነት ከወሰድን በኋላ ወደ ራሳችን ተመልሰን ያንን በውስጣችን ሆኖ በውጭ በኩል የምንመለከትበትን መንገድ እይታችንን እየወሰነ ያለውን ማንነታችን ስንቀይር በውጭ በኩል ያለው ነገር ይቀየራል። እኛም ከጭንቀት ነፃ እየሆንን እንሄዳለን ማለት ነው። ሶ ይሄ ነው የዛሬው ትምህርት። ስላዳመጣችሁኝ በጣም በጣም አመሰግናለሁ። አብነት ሚልክያስ ነበርኩኝ። በቀጣይ ቪዲዮዎች እንገናኛለን። ባይ ባይ።